አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምትመለከቱት እንግዲህ ጅዳ ላይ ፈታ ዘና እያለን ነው ማለት ነው። ወደ ሽቀላችን ከመግባታችን በፊት ፈታ ዘና እያለን እንገኛለን። እንግዲህ እንደምትመለከቱት ያው ለዚህ ሁሉ ነገር ፈታ እንድናደርገን አህመድ ወሎ ነው ወላሂ አላህ የዛን ይፈረው እና ያው ቀይ ባህር ላይ ጅዳ ላይ እንደምትመለከቱት በቃ አየሩም ደስ ይላል ምናምን በቃ ልክ እንደመጣው ምቾት ላይ ነው ያረፍኩት እና እንደምትመለከቱት በቃ አየሩ ደስ ይላል። መቼም ጅዳ ያላችሁ ወላሂ በጣም ታድላችኋል። በቃ እንደው በወርም አንዴ ቢሆን እዛ እየሄዱ በቃ ኢንጆይ ማድረግ መዝናናት ግድ ነው። በቃ እረፍት ያስፈልጋል። ያው ወርም አንዴ ቢሆን እዛ እየተካሄደ እና ወደ ስራ ከመግባታችን በፊት እዚህ ጋር ፈታ ዘና ምናምን አለን። ወደ ስራ ከመግባታችን በፊት እንደዚህ እንደምትመለከቱት እንግዲህ ጅዳ የሚገኘው ቀርባ ያህል ላይ እንግዲህ በመርከባችን በጀልባችን ተንሳፈን ምናምን ነገር አየሩ ምናምን ጎበኘን። በጣም ደስ ይላል ምናምን በቃ ጥርስ በጥርስ ነው በቃ የሆነ እዚህ እንደምትመለከቱት አህመድም አለ ሌሎችም ሰዎች አሉ። በቃ ደስ ይላል በቃ ውሃው ምናምን ነገር እና እኔ ለመጀመሪያ ጊዜ ምናምን ስለሆነ በጣም ፈታ ብዬ ምናምን ተመችቶኛል። ያው ጅዳ በጣም ደስ የምትል ከተማ ናት። አረ በጣም እና እዚህ ቦታ እየሄዳችሁ ፈታ ምናምን ዘና በሉ ወላሂ እስከ መቻው ያው አሰሪዎቻችሁ ከፈቀዱ ማለት ነው መዳሞች ከፈቀዱ እዛ እየሄዳችሁ ፈታ ዘና በሉ። እኔ ዝም ብዬ ከስራ ከመግባቴ በፊት አጎቴ ጋር ነበር ያረፍኩት። ከዛ አህመድ ወሎ እዚህ አምጥቶኝ አዝናንቶኝ ምናምን ኡምራ ማስደርጎኝ ምናምን ወደ ስራ ተመለስኩኝ ማለት ነው። ከዛ እስኪ ዩቲዩብ ለምን አልጀመርበትም ምናምን ብዬ ዩቲዩብ መጀመር ፈልጌ ነበርና በዙ ሊጀምር ብዬ ያለውን ነገር ምናምን እናንተ ጋር ካሁን በኋላ አብረን እንቀጥላለን ማለት ነው። ፈታ ምናምን የስደት ላይፍ ምን ይመስላል የሚለው ምናምን አብረን እናያለን። በቃ ያለውን ነገር እዚሁኛው ካልተረዳዳን ማን አባቱ መጥቶ እዚህ ጋር ሊረዳን ነው ማለት ነው።